ሰላም ተወዳጆች እንዲሁም የቻናሌ ተከታዮች እንዴት ከረማችሁ? ዛሬ በአስደሳች መረጃ ነው ወደ እናንተ የመጣሁት። እንግዲህ ስለ ድንገተኛ ሞት እንዲሁም ደግሞ ስለመሳሰሉት ነበረ ሰሞኑን መረጃ ወደ እናንተ ስናቀርብላችሁ የነበረው። እንግዲህ ዛሬ ደግሞ በአስደሳች ዜና እንዲሁም በሰርግ ዘገባ ነው ወደ እናንተ የመጣ ነው። እንግዲህ ምንድነው እነማን ናቸው የትኞቹ አርቲስቶች ናቸው የሚለውን ከዚህ በማስከተል ማቀርብላችሁ ይሆናል። አብራችሁን ሽራ አንድ ያልጠበቀውን ክስተት አስተናግዷል። ለረጅም ጊዜ ማየት ያልቻለውን ነገር ነው ማየት የቻለው በሰርጉ ላይ ማለት ነው። ይህ ምንድነው? አርቲስቱስ ማን ነው የሚለውን ከዚህ በማስከተል ማቀርብላችሁ ይሆናል። እንግዲህ አርቲስቶቹ ናታን እና ህሊና በማለት ነው የሚታወቁት ማለት ነው። የነዚህ ሁለት አርቲስቶች ማለትም አርቲስት ናታን እና አርቲስት ህሊና በዛሬው ዕለት የሰርግ ስነስርዓታቸውን ፈጽመዋል። ሰርጉን በጣም ደማቅ እንዲሁም ደግሞ አስደሳች ነበረ። እንግዲህ ሰሞኑን በፍቺ መረጃ ነበር ወደ እናንተ ስንደርስ የነበረው። አሁን ደግሞ የሁለቱ አርቲስቶች ሰርግ ከተማችን ላይ መነጋገሪያ ሆኗል። አሁን በተመሳሳይ የስራ ሁኔታ ላይ ያሉ ጥንዶች እየተመለከትን ነው። እንዲሁም በፍቅራቸው ወደ ትዳር ሲያሳድጉት ደግሞ መመልከት እጅግ በጣም ደስ ይላል ማለት ነው። ደስ የሚል ስሜትንም ነው የሚፈጥረው። እንደሚታወቀው የአርቲስትነት ሙያ ከውጪው እንደሚታየው ሁሉ ነገር የተሟላለት አይደለም። በስራ ምክንያት ከሀገር መውጣት አለ። በስክሪፕት ምክንያት ከተለያዩ ሰዎች ጋር ከባህል ያፈነገጠ እንዲሁም ከእምነት ወጣ ያለ ተግባራትን መተወንም ይጠበቅብናል በአርቲስትነት ሙያ ማለት ነው። ለዚህም ነው ብዙ ጊዜ አርቲስቶች ትዳር ብዙም የማይቆየው። ምክንያቱም ከተመሳሳይ የሙያ አጋር ጋር ካልሆነ ትዳር ውስጥ የምትገቡት እነዚህ ጉዳዮች የትዳር አጋራችሁ ላይረዳችሁ ይችላል ማለት ነው። ምክንያቱም ትወና ሲባል ሆኖ መገኘት ነው እንደሆነ ተደርጎ ወይም ደግሞ ለተፈጸመ አድርጎ ማሳየት ነው ለተመልካቹ። ስለዚህ ለትዳር አጋሮቻቸው በጣም ከባድ ይሆንባቸዋል። ብዙ ጊዜ ትዳራቸው ዳር ሳይደርስ ወይም ብዙ ሳይቆይ ወደ ፍቺ የሚሄዱት ብዙ አርቲስቶቻችን ለዛ ነው ከሙያቸው ውጪ ከሆኑ ሰዎች ጋር የተጋቡ ማለት ነው። በእርግጥ በዚህ ጊዜ የኢትዮጵያ አርቲስቶች ብዙ ይታማሉ። ምክንያቱም ቤዝ የሆነ ነገር የሚይዙት ሀብታም በማግባት ዲያስፖራ በማግባት ነው ብዙ ጊዜ የሚወራው ማለት ነውና ይህ ነገር ደግሞ መሰረት ሊሆን አይችልም እና ብዙ ጊዜ ለትዳር አለመቆየት የተለያዩ ምክንያቶች ቢኖሩም ተመሳሳይ ሙያ ላይ ያሉ ሰዎች ግን ይበልጥ ተጣጥመውና በአንድ ጣራ ስር ለመኖር በጣም ይቆያሉ የሚል ሐሳብ ያለ። እንግዲህ እነዚህ ሁለት አርቲስቶች በተመሳሳይ ሙያ ላይ መሆናቸው ለትዳራቸው እንዲሁም ደግሞ ለስራቸው እጅግም አስፈላጊም ተገቢም ነው። እንደሚታወቀው ከዚህ በፊት ጥቁር አደይ የሚል ፊልም ላይ አርቲስት ህሊና በፕሮዲውሰርነት እንዲሁም አርቲስት ናታይ ደግሞ በዋና ገጸ ባህሪነት ተዋናይነት በጥምረት ቆንጆና ዘመኑን የዋጀ ምርጥ ፊልም አስመልክተውናል። እውነት ለመናገር ፊልሙ በጣም አሪፍም ነበር። የተለያዩ አዋርዶች ላይም ለመታጨት የበቃ ስራ ነበረ። እኔም ይህንን ስራ ተመልክቼዋለሁ። በጣም ምርጥ ነበር። ስክሪፕት አጻጻፉ፣ ሎኬሽን አመራረጣቸው፣ ተዋናይ ካስቲንጋቸው በጣም እጅግ ደስ ይል ነበር። ብዙ ጊዜ የኢትዮጵያ ፊልም የምንመለከተው ኮሜዲ የበዛበት እንዲሁም ደግሞ ተደጋጋሚ ፊት ማለትም ተደጋጋሚ አርቲስት የምናይበት ፊት ነበር። ነገር ግን ይህ ጥቁር አደይ ይመስለኛል ከአንድ አመት በፊት ነው የወጣው። እኔ በጣም ተደስቼበታለሁ ይህን ፊልም። ተመልካቾቼ እንግዲህ ይሄንን ፊልም ጋብዛችኋለሁ እንድታዩ። የነዚህ የሁለት የሰርገኞች ጥምረት ፊልም ነው። እሷ በትወና ባተሳተፈበትም ፊልሙን ፕሮዲዩስ በማድረግ ብዙ ብሮችን ኢንቨስት እንዳደረገችበት በአንድ ወቅት በሰይፉ ሾው ላይ በአጋራችን መረጃ ለማወቅ ችለናል። እንግዲህ ፊልሙ አሪፍ ነው፣ ተመልከቱት ብዬ ነው ማስበው። ወደ ሰርጋቸውና ወደ አዲሱ መረጃችን ደግሞ ስንመለከት ማለት ነው በጣም እጅግ ደስ የሚልና ባህሉን የጠበቀ ማለትም በቃ ኢትዮጵያዊ የሚሸት ሰርግ ስነስርዓት ነበረ ያስመለከቱን ማለት ነው። እንዲሁም በጣም ደስ ብሎናል። በጣም ሁለቱም ወጣት ከመሆናቸውም አንፃር ረዘም ላለ ጊዜ ለፍቅር ከመቆየታቸውም አንፃር እጅግ ደስ የሚያሰኝ ነው። እናም ብዙ አርቲስቶች የሙያ አጋሮች በተገኙበት ነበር ረዘም ላለ ጊዜ በፍቅር የቆዩ ሲሆን ደግሞም ተጋብተዋል ማለት ነው።
እንዲሁም ደግሞ ለእናንተ ለተመልካቾቼ ለመረጃ ያህል ስለ አርቲስት ህሊና እስቲ ትንሽ ልበላችሁ። ከዚህ በፊት በትዳር የነበረችውን የአንድ ሴት ልጅ እናት ናት። ይሄንንም እንግዲህ በይፋም ትናገራለች በተጠራችው ኢንተርቪው ላይም ሳትጠቅስ አታልፍም ማለት ነው። ነገር ግን ትዳሯን በፍቺ አጠናቃ ለተወሰኑ ጊዜያት በሲንግል ማምነት ነበር ልጇን ስታሳድግ የነበረው ማለት ነው፣ ከእናቷ ጋር ማለት ነው፣ ከራሷ እናት ጋር ማለት ነው። አርቲስት ናታንን በፍቅር ከማግኘቷ በፊት ማለት ነው። ወደ አርቲስት ናታይ ደግሞ ወደ ሱሙ ያለፈ ህይወቱ እስቲ ትንሽ ወደ ውስጥ በደንብ ዘልቀን ባይገባም እንዲሁ ከላይ ትንሽ እናጋራችሁ ማለት ነው ስለሱ ማለት ነው። እሱም ከዚህ በፊት በትዳር ይሁን እንዲሁም ደግሞ በጮኝነት ግልጽ ባይሆንም ከዚህ በፊት በነበረው ትዳር የአንድ ወንድ ልጅ አባት እንደሆነ በአንድ ኢንተርቪው ላይ ተናግሯል። እንዲሁም ደግሞ ከልጁ እናት ላይ ጋር ጥሩ ግብብነት እንደሌላቸው እንዲሁም ደግሞ መልካም ግንኙነት እንደሌላቸው መረጃዎች ያመለክታሉ። እናም ይሄ ትዳር የሚገርመው እሷም ሆነች እሱ ከዚህ በፊት በነበራቸው ፍቅር ግንኙነቶች ላይ ሁለቱም የየራሳቸው የሆነ ያብራካቸውን ክፋይ የበኩር ልጃቸውን ያላቸው ሰዎች ናቸው። ይሄ ደግሞ በጣም ደስ ይላል። ተመሳሳይ የሙያ ስራ ላይ ነው ያሉት፣ ተመሳሳይ እድሜ ላይ ነው ያሉት፣ ፖቴንሻላቸው ተመሳሳይ ነው። እንዲሁም ደግሞ በሚገርም ሁኔታ ሁለቱም ከዚህ በፊት በነበራቸው የፍቅር ግንኙነት ሁለቱም አንዳንድ ልጅ አላቸውና ከአንዱ በኩል ብቻ ቢሆን ኖሮ ትንሽ እንትን ላይ ይችላል። ነገር ግን ሁለቱም ጋር ተመሳሳይ ከሆነ ይሄ እንትኑ የልጁ እንትን በጣም ነው ደስ የሚለው። እኔ በነገራችን ላይ ደስ ይለኛል። እንግዲህ ሰርጉም ሰርግ ነው፣ ውለዱ ከበዱ ነው የምንለው የፕሮግራማችን አዘጋጆች ማለት ነው። እንዲሁም ለብዙ አርቲስቶች ትምህርት የሚሆን ነው። አሁን እየደረሰን ያለው መረጃ ሰሞኑን ሌላም ሰርግ ሊኖር ይችላል። የሌሎች አርቲስቶች ይሁን እንግዲህ ሌላ አይካን ሰዎች ይሁን እሱን ማወቅ አንችልም። እኛም ለእናንተ እንትን ማለት አንችልም። እንደደረሰን መረጃው ግን ለእናንተ ለተመልካቾቼ የማደርሳችሁ ይሆናል። እንግዲህ እስካሁን ካለኝ መረጃ ግን ሌሎችም ሰርጎች ሊኖሩ ይችላሉ እየተባለ ነው። እንግዲህ እናም በመረጃችን ደመቅ አርገን እስቲ እንሞሽራቸው እነዚህን ሰርገኞች። እንዲሁም ደግሞ በቀጣይ ይጋባሉ የተባሉንም ሰርገኞች ይምጡ፣ ችግር የለውም። እኛም በመረጃችን ሞቅ እያደረግን ወደ እናንተ ማድረሳችንን እንቀጥላለን። ምክንያቱም ደስ የሚል መረጃን ለተመልካች ማቅረብ ለራሳችን ራሱ ደስ የሚል ነው። ብዙ ጊዜ በፍቺ በሞት በተለያዩ ደስ በማይሉ ሁኔታዎች ዘገባዎችን ስናቀርብ ወይም ደግሞ መረጃዎችን ወደ እናንተ ስናቀርብ ስሜቱ ለኛም ይሰማናል። ስለዚህ እንዲህ ደግሞ በተቃራኒው አስደሳች የሆኑ ዜናዎችን ልጅ መውለድን ተከትሎ ወይም ደግሞ ሰርግን ተከትሎ የሚመጡ አስደሳች ነገሮችን ለእናንተ መረጃ ማካፈል በጣም ደስ የሚለው እውነት ለመናገር ለኛም ማለት ነው። እንግዲህ ወደ እነዚህ ወደ ሁለት አርቲስቶች ስንሄድ በአንድ ወቅት ትንሽ መነጋገሪያም ነበሩ። ጥቁር አደይ የሚል ፊልማቸውን በሚያስመርቁበት ወቅት በዛ አጋጣሚ ብዙ ያጋሩት ቪዲዮ ነበረ። ያው ፊልሙ ከመመረቅ ጋር ተያይዞ በየተለያዩ ሲኒማ ቤቶችም ሲመረቁ ነበር። እናም ከዛ ጋር ተያይዞ አርቲስት ናታይ የአሁን ባለቤቱን የቀድሞ እጮኛውን ማለት ነው ሲያመነጫጭቃት ነበረ ቪዲዮ ላይ ታየውና በጣም ነገር የሚገንበት ልጅ ነው ማለት ትንሽ ያደረገው ነገር እጅግ ሰው ጋር ቶሎ ይደርስበታል እና ከነዛ ሰዎች ውስጥ አንዱ ነውና በጣም በማህበራዊ ድረገጽ በጣም ብዙ ነገር ተብሏል። በጣም ብዙ ነገርና በቃ እነዚህም አርቲስቶች ከዚህ በኋላ ጥንድ ሆነው አብረን አናያቸውም፣ በቃ እዚህ ጋር ያበቃል ምናምን እየተባለ ነበር ሲወራ የነበረው። እኛም በእውነቱ ክስተቱን አይተናል እውነት ለመናገር። ነገር ግን ትዳር ሲባል ተቻችሎ መኖር አንዱ አንዱን ገበና ሸፍኖ መኖር ነውና ከነዚህ አርቲስቶች ተረዳ ነው። የዛን ሰዓት ብዙ ነገር ሲባልባቸው ነበረ። ያንንም ተቋቁመው እዚህ ደርሰዋል። በሌላ ደግሞ እንደገና እንደዚሁም ይሄ አርቲስት ምንድነው ከዚህ በፊት በሰይፉ ሾው ላይ አጋርቶ ነበረ መረጃውን አንድ ልጅ እንዳለው አጋርቶ ነበር። ነገር ግን የህሊናን ልጅ አቅፎ ሲስም ምናምን የሚያሳይ ቪዲዮ ታይቶ ነበር። እናም የቀድሞ ባለቤቱ ቀጥታ በቪዲዮ ባትወጣም በተለያዩ ማህበራዊ ድረገጾች ላይ ረዘም ያሉ ጽሁፎችን ስታጋራ ነበረ። ምክንያቱም የራሱ ያወቃት ሴት ልጅ እንዴት ሊሆን ይችላል የራሱን ልጅ ሳይንከባከብ እኔ ልጄን በስደት እዚህ ሀገር እያሳደግኩ የሚል ረዘም እና ዘለግ ያለ ጽሁፍ አስከትላ አቅርባም ነበር ከሱ ኢንተርቪው ተቀጥሎ ማለት ነው። እናም ድጋሚ ወደ ሰው አፍ ዘንድ ገባ ይሄ ልጅ ማለት ነው። በዛ ሁሉ መካከል ግን የነዚህ ሁለቱ አርቲስቶች ፍቅር አልተነቃነቀም። ምክንያቱም ጠንካራ መሰረት ላይ ነው የተሰራውና እና
ይሄ ልጅ ብዙ ጊዜ ሰው አፍ ላይ የደረሰ ነበር እውነት ለመናገር በጣም እጅግ ጎበዝ ከሚባሉ ናዝሬት ላይ ተወልደው ካደጉ አርቲስቶች እንግዲህ ናዝሬት ከተማ ብዙ አርቲስቶችን እንደነ ሳምሶን ቤቢ እንደነ ዘሪሁን የወንዶች ጉዳይ ላይ ሰራው በጣም ብዙ መለከት ላይ ሰራቸው መቅደስ በጣም ብዙ አርቲስቶች ይወጡበት ናቸው በጣም እና ይሄም ከናዝሬት እንደ እሸቱ መለሰ ኮሜዲያን ማለት ነው ብዙ አርቲስቶች አሉና ይሄም አርቲስት የናዝሬት ልጅ ነው እንግዲህ በጣም ብዙ የሰው አፍ ቶሎ የሚገባ ልጅ ነበር እንግዲህ ዛሬ ደግሞ እነዚህ ፍቅራቸውን ዳር አድርሰው እዚህ በመድረሳቸው እጅግ በጣም ደስ ብሎኛል የአብርሃምና ያሳራ ያድርግላችሁ እላለሁ ከዚህ በመዋላም እንግዲህ በሌሎች መረጃ ከሰታለሁ ማለት ነው እንግዲህ መልካም ሰርግ ያላችሁ እንግዲህ በኮሜንት ላይ ጻፉላችሁ እንግዲህ ወደ መግቢያ ላይ ካጋራዋችሁም በኋላ ምንድነው ወደ መግቢያ ላይ የሚያጋራዋችሁ አንድ ዘገባ ነበረ ሰርጉ ላይ የሆነ ክስተት ተከስቷል ነበር የሚለው ይህም ደግሞ ምን ማለት ነው ለረጅም ጊዜ ያላየው ልጅ ምክንያቱም በእንግሊዝ ሀገር ነበር የሱ ልጅ የሚኖረውና ለረጅም ጊዜ ያላየውና አሁን ሰርጉ ላይ ልጁ መጥቶ ቪዲዮ ለማየት በቅተናል ልጁን አቅፎ ሲስም አይተናል እንግዲህ የሷንም ልጅ አቅፎ ሲስም አይተናል የባለቤቱን ማለት ነው ነገር ግን የራሱን ያብራኩን ኮንፋይ ልጅ ግን ረጅም ካለ ጊዜ በኋላ ለመጀመሪያ ጊዜ አግኝቶታል ማለት ነው ከሀገር ውጭም ስለነበረ የመገናኘት እድል አልገጠማቸውም ነበረ እናም ይህም ተስተውሏል ወንድ ልጁን አቅፎ ለመሳብ በቅቷል ከረጅም ጊዜ በኋላ እሱም ሆነ ተመልካቾቻችን የሱ ልጅ ለማየት በቅተናል ይሄ እንግዲህ በሰርጉለት አንድ አዲስ ክስተት ብለን ያጋራናችሁ ይሄንን ነው እንግዲህ ተመልካቾቼ በቀጣይ በሌላ ዘገባ እስክንገናኝ ድረስ ሰላም ቆዩኝ እላለሁ እንደተለመደው ላይክ ኮሜንት ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ የዛሬና በቃኝ በተመሳሳይ ዘገባ እስክንገናኝ ሰላም ሁኑ